ሰላም ቤተሰብ ዩቲዩብ ስንገባ በክሮም እንዴት ነው ሊቭ የምንገባው የሚለውን የምናየው። መጀመሪያ ዩቲዩብ አፕሊኬሽን ትነካላችሁ። ከዛ ደግሞ ስልካችሁ በጎን ታርጋላችሁ። መጀመሪያ ዩቲዩብ ላይ ነው የምትሄዱት። መጀመሪያ እንደኔ ማለት ነው ዩቲዩብ ላይ ሄጄ እዚህ ጋር ደግሞ ኖቲፊኬሽኑን እንደዚህ ሰብ አርኩት። ከዛ የተቆለፈች አለች እሷ ማብራት እንዳትረሱ። ስልካችሁ ደግሞ በጎን ማድረግ እንዳትረሱ። የስክሪፕቶን ምልክት ነካው። ከዛ እዚህ ጋር ርዕስ ካዘጋጃችሁ ርዕስ ማስገባት፣ ካላዘጋጃችሁ ደግሞ እናንተ ላይ የፈለጋችሁት ፎቶ ይሆን ሌላም ማድረግ ትችላላችሁ። የዶላር ምልክት ማብራት፣ እዚህ ጋር ደግሞ ስክሪን ሺት የሚለው እሱንም ማብራት። ከዛ ኔክስት ታላችሁ። እዚህ ጋር ደግሞ ኦን መሆንን እንዳትረሱ። ኔክስት ጎ። እዚህ ጋር ቢብሎኛል ምንድነው ብዬ ቼክ እያደረኩት ነው። ግን እንደዚህ ሰብ አርጉት። ሰብ አርጋችሁ እዩት። በላይ ተቆልፈ ነው ወይስ ክፍት ነው የሚለው ማለት ነው። ያው ክፍት ነው። እንደዚህ ከበራ ነጭ ነው የሚሆነው፣ ካልበራ ደግሞ ነጭ አይሆንም። ከዛ አንቀሳቀስኩት 1 2 3 ብሎ ቆጠረ። ያው ይሰራልኝ ማለት ነው። እዚህ ጋር ላይመጣ ይችላል። እናንተ ጋር ከመጣ ግን እንደዚህ ብላችሁ አስተካክሉት። ሴቲንግ ላይ አልተስተካከለም እንጂ እንደዛ አይመጣም። እናንተ እዚህ ጋር የካሜራውና የድምፁ ትዘግታላችሁ። ጎ ሊቭ አንለውም። አሁን እንደዛ በመሃል ነው የምንወጣው። እንደዛ ካዘጋጀን በኋላ ዩቲዩብ ላይ ጎ ሊቭ አንለውም። እንደዛ ይቆይ። ከዛ ወዴት ነው የምንሄደው? ወደ ክሮም አፕሊኬሽን ክሮም ማለት ነው። ከዛ እዚህ ጋር ሰርች እንላለን። ምንድነው ሰርች የምንለው? ክሮም ዩቲዩብ ስቱዲዮ ሎግ ኢን የሚለው ማለት ነው። ክሮም ዩቲዩብ ስቱዲዮ ሎግ ኢን የሚለው። ከዛ እዚህ ጋር ሰርች እያረኩት ነው። አንዴ ሁለቴ አንዴ ሶስቴ ስጽፉት ራሱ ክሮም ብላችሁ ገና ስጽፉ ራሱ ያመጣላችኋል። አሁን እዚህ ጋር ክሮም ብዬ ስጽፍ ክሮም ዩቲዩብ ስቱዲዮ ሎግ ኢን የሚለው አመጣልኝ ማለት ነው። ከዛ እዚህ ዩቲዩብ ስቱዲዮ የሚለው ከታች ያለ የቻይንያ ጽሁፍ የሚመስለው እሱ ነው የምትነኩት። እዚህ ጋር ደግሞ ኮንቲኒው መጨረሻ ላይ ያለችው ኮንቲኒው ማለት ነው የምትሉት። አሁን ኮንቲኒው ስትሉ ብዙ ጽሁፍ ያመጣላችኋል። ከላይ ደግሞ የመጣው ካንስል ብላችሁ አጥፉት። ካንስል ስትሉት ይጠፋል። እዚህ ጋር ነው ማስተዋል ያለባችሁ። አብዛኛው ሰው እዚህ ጋር ሲደርስ ነው እምቢ የሚለው እና እዚህ ጋር ደግሞ የት ጋር ነው ብዬ ያን ይሄ ነው እኔ እንኳን ማለት ነው ለራሱ ድንብርብር ብሎኛል። ካሜራው አለች እዛ ከላይ ሳይሆን ሁለተኛው ከላይ ሆና ሁለተኛው ካሜራ ምትላለች። እሷ ስንነካ ሊቭ የሚላለ ሊቭ እንነካለን። በዩቲዩብ ቅድም ያዘጋጀ ነው አሁን እዚህ ጋር አገኘ ነው ማለት ነው። ቅድም ርዕስ ያስገባ ነው በዩቲዩብ ታምኔል ያስገባ ነው በዚህ አገኘ ነው። አሁን ታምኔል አስገብተናል። ታይትልና ዲስክሪፕሽን ነው የሚቀረን። እሱ ደግሞ ያው እዛ ጋር ፎቶ ካስገባችሁት አሁን እዚህ ጋር ጥያቄውን ጥቅስ ይሁን የፈለጋችሁትን መጻፍ ትችላላችሁ። በተለይ ደግሞ ሊቭ ስትገቡ ቁጭ የምትሉ ሰዎች ጥያቄ ይዛችሁ የመንፈሳዊ ጥያቄ ይዛችሁ ብትወጡ በጣም ደስ የሚለው ጥሩ ነው። እኔ ራሱ ያው ቁጭ ስለማል አልሳተፍም፣ ግን ደስ ይላል እንደዛ። እኔ ራሴ እንደዛ ባርግ ደስ አባለኝ። ግን ሊቭ ሲገባ እኔ ከፍቼው ነው ወደ ስራ ነው የሚሄደው አብዛኛው ጊዜ። የሚመቻችሁ ሰው ግን እንደዛ ብታርጉ ያበረከታ ታገኛላችሁ በሚል ነው። ደግሞ አንዳንዴ አላችሁ በጣም ጎበዞች፣ በርቱልኝ፣ ቀጥሉልኝ በዛው። አሁን ታይትል እዚህ ጋር እየጻፍኩ ነው። አሁን ታይትልና ዲስክሪፕሽን እስከምጽፍ አንድ ነገር ልንገራችሁ። ከዚህ በኋላ የሚመጣው ቸኮል ብዬ ነው። የሆነ አጭር ናት፣ አጭር አለች። ታይትልና ዲስክሪፕሽን ከጨረስን በኋላ ወደ ነው የምንሄደው። እዚህ እንትናለች መጀመሪያ የስክሪፕት ምልክት አለች። የሆነች ማይክሮፎን የምትመስላለች 4 ጎን ሰረዝ ያለው ደግሞ አለ። ከዛ ዶላር ምልክት አለች። እንደዛ ደቃቃ ስለሆነ አይታይም ብዙ። የዶላር ምልክት አለች። እሷ ስትነኩት መጀመሪያ ኦን እና ኦፍ ሚላ ይመጣላችኋል። ኦን ነው የምታደርጉት። ከዛ ደግሞ ያው ታይትል ጨረስን። ታይትል ስንጨርስ ሴቭ ነው የምንለው። ሴቭ እንለዋለን። ከዛ የዶላር ምልክቷ ስትነኩት
ኦን እና ኦፍ ሚል ያመጣላችኋል። ኦን በሉት። እሱ ከጨረሳት በኋላ ደግሞ ከታች ወረድ ስትሉ ደግሞ አውቶማቲክ ሪኮማንድ እና ሹድድ እና ማኑዋል ሚል ይመጣላችኋል። ሶስተኛው ሹድድ ሚል ነው። ሹድድ ሚል ነው የምታደርጉት። ያው እዚህ ጋር ደግሞ ዲስክሪፕሽን እየጻፍኩ ነው። ከዛ እሱ ሹድድ ብላችሁ 3 ነገር ይመጣል ብያችኋለሁ። ሶስተኛው ትመርጣት አላችሁ ሹድድ የሚለው። ከዛ ደግሞ እሱ ስትጨርስ ደግሞ በጎን ምን ይመጣል? እዚህ ጋር ደግሞ ዲስክሪፕሽን እያስገባሁ ነው። ከዛ ኢስተማስተድ ፍሪኩንሲ ሚል ይመጣል። የዶላር ምልክት ስትነኩ ደግሞ ማለት ነው። 1 ነግሬያችኋለሁ፣ 2 ነግሬያችኋለሁ፣ 3ኛ ነው ማለት ምላችሁ። ከዛ ሴሌክት ሚል ይመጣል። ሴሌክት ልታላችሁ። ከዛ ሴሌክት ሲል ካላችሁት በኋላ እንደዚህ ቨሪ 6 ሚኒት 12 ሚኒት 18 30 ሚኒት ምናምን እንደዛ ሚል የሚመጣል። እናንተ የምትመርጡት የመጀመሪያው 6 ሚኒት ነው። አሁን ይመጣል። ቶሎ ቶሎ ስለምነው ቀድሜ እየነገርኳችሁ ያለው እንጂ እዚህ ጋር ሴቭ ብየው ጨረስኩት። ታይትል እና ዲስክሪፕሽን ከጻፋችሁ በኋላ ሴቭ ማለት እንዳትረሱ። አሁን ወደ ዶላር ምልክት እሄዳለሁ። እዚህ ጋር ቸኮል ነው የሚለው ቶሎ ብላችሁ ማየት ነው። መጀመሪያ ኦን አረኩት። 3 ጽሁፍ ያልኳችሁ ይሄ ነው። 3 ጽሁፍ ያልኳችሁ ይሄ ነው። አውቶማቲክ እና ሹድድ ሞል ሚለው አለ። ሹድድ አርጉት። ከዛ እዚህ ጋር ሴሌክት ካላችሁት በኋላ 6 ሚኒት ሚለው እሱ መምረጣችሁ እንዳትረሱት። ሾው ሚለው ደግሞ ማብራታችሁት እንዳትረሱት። እንደዚህ ረጅም ጽሁፍ ያለች አይደል? እሷ አብሮት። ከዛ ሴቭ በሉት። ስትጨርሱ ሴቭ እንዳትረሱ አደራ። የቅድም ነግሬያቸዋለሁ። ለዛ ነው አሁን እዚህ ጋር ቶሎ ብዬ ስለጨርኩት ቅድም ነግሬያቸዋለሁና አሁን እዛ ጋር ስንጨርስ እዛ ክሮም ላይ ጨርሰናል። በመሃል ወጥተን ወዴት ነው የምንመጣው? እዚህ ጋር ያዘጋጀነው አለ አይደል? ጎሊቭ ብለን ያዘጋጀነው አለ። ዩቲዩብ ላይ እንመጣለን። የዩቲዩብ ፕሮፋይል እንነካለን። ከዛ ሊቭ ላይ ብዙ አማራጭ ያመጣል። ሊቭ እና ቪዲዮ ስክሪንሾት ምናምን ፎቶ ሚል አለ። ስክሪንሾት አይደለም ሾርት እና ቪዲዮ ሚል ያመጣለን። ሊቭ ነው የምንመርጠው። ከዛ ሊቭ ስንመርጥ ወደ ያዘጋጃናት አለች አይደል? እሷ ነው የምንነካው። እሷ ከነካኝ በኋላ ይኸው እንደዚህ ብላችሁ ትከፍታለች። ደጋግሜ ነው እንደዚህ ማለት ነው። ፕሮፋይል ከነካችሁ በኋላ ሊቭ ብለው ያመጣባችኋል። እንደዚህ ያመጣል። አሁን እዚህ ጋር እንደዚህ ብሎ ይመጣል። አድቨርታይዝ ይመጣል። እኔ እንዳረኩት አርጉት። እንደዚህ አጥፉትና መልሳችሁ ግቡ። አዎ እንደዚህ መሆን አለበት። እንደዚህ አድቨርታይዙ ሲመጣ በእናንተ ጥሩ አይደለም። ይሄ ደግሞ የተከፈተው እንደዚህ መዝጋት አለባችሁ። እንደዚህ ጋር አድርጋችሁ ግቡ። እኔ እንደዚህ ነው የምገባ። ከዛ ቅድም ድምፁ ዘጋሁት አይደል? እዚህ ጋር መክፈት አለባችሁ። ድምፁ ክፈቱት። ድምፅ ደግሞ ማይክሮፎን አለች። በጎን ደግሞ የሆነች 2 ነጥብ ሰረዝ አለች። እሷን መክፈት እንዳትረሱ። አሁን ማይክሮፎኗ ብቻ ከፍታችሁ በጎን ያለች እሷ ዝግ ከሆነች ድምፅ አይሰማም። ሁለቱም መክፈት አለባችሁ። ሁለቱም ማይክሮፎንና በጎን የሆነች ነጭ አለች። በመሃል ክፍት ያላት እሷ መክፈት እንዳትረሱ። ካሜራው ደግሞ ዝግ መሆን ያለበት። እዚህ ጋር ደግሞ አብዛኛው ሰው የሚሸወደው እኔ ሊቭ ሲገባ እንግሊዝ ይሆናል ይላል። ወደ እንግሊዝ ይሆናል ይላል። አሁን ሞኖ የሆናችሁት እንደዚህ መግባት ጥሩ ነው። ሞኖ ያልሆናችሁት ግን እኔ እንትን ነው የምለው በኖርማል ካሜራ መግባት ነው ማለት ነው። በዚህ ብዙም ሼር አይለውም። አስቸጋሪ ነው። ግን የራሳችሁን ሰው የሚያውቃችሁ ሰው ይመጣል ማለት ነው። ፈልጎ ይመጣል። አሁን እዚህ ጋር እንግሊዘኛ ነው አይደለም ብዬ በራሴ ሰው አልመጣም። ገና ነው። ሰው ስላልመጣ በራሴ ጽፌ እየሞከርኩት ነው። አሁን እንግሊዘኛ ነው የሆነው። እንግሊዘኛ ይሄ እንኳን የመሰጅ ነው። ከዛ ምን አረኩት? ኮንቲኒ ሚል ነካው። ይሄ ኦን እና ኦፍ አረኩት። ምንም አይነት አልጨመርኩት። ይሄ ምንድነው?
የመሰጅ ነው ሲጽፍ እኔ የማየው ማለት ነው። እኔ በዛ ነው የምቀይረው። እውነት በዛ ነው በቃ አሁን እንዳያችሁት ኦን የነበረው መልሼ ኦፍ አረኩት፣ መልሼ ደግሞ ኦን አረኩት። መጀመሪያ ነበረ ትክክል ነበረ፣ ኦፍ አረኩ፣ ኦን ነበረ፣ ከዛ ኦፍ አረኩት፣ መልሼ ደግሞ ኦን አረኩት። እንደዛ ሳደርገው ኖርማል መጣ ማለት ነው።